አንቺ ራሱን የቻለ ስራ አለሽ። ኦኬ ጎጠኞቹንም ታያቸው የሚታገላቸው ሰዎች አሉ። ያ የፖለቲካ ስራ ነው፣ እኛ እንሰራበታለን። አንቺ ጋር የሚመጡት እናንተ ስራ እንድትሰሩ እንፈልጋለን። የምትሰሩትን ስራ እናያለን፣ እያየን ያለ ነው። ገብቶሻል አባባሌ? ሁሉም የተለያየ ስራ ነው የሚሰራው። እናንተ የምትሰሩት ስራ አለ እና አሁን አንቺ ጎጠኛ አንዱን ስትይ አንቺን ደግሞ ሌላ ይፈርጁሻል። ዛዘር ወይ ራውንድ ይመለከቱሻል በሌላ መልኩ። አይ ዶንት ኖ እሺ ምን ይፈርጁ? ለምሳሌ እኔ ጎጠኛ በቃ ጎጠኛ አልወድም። በጣም ነው የምጠላው፣ በጣም ነው የሚያስጠላኝ። ሳሪ ጀነራሊ ነው የሚልሽ። ኦኬ ማለት እኮ አካባቢ ጠቅሰሽ ነው ጎጠኛ ያልሽው? ላላላ ለምን አካባቢ ጠቅሳለሁ? እንዳለ በድፍኑ ጎጠኛ ነው። ኦኬ እንደዛ ከሆነ ችግር የለም። አሁን መሰለሽ ዊጀስ አንቺ እህታችን ነሽ፣ ሴት እህታችን ነሽ። ኮንፊደንትሊ በቪዲዮ ወተሽ ትልቅ ስራ የምትሰሪ ሰው ነሽ። ስለዚህ አንቺ ዲስትራክት እንድትሆኝም አንፈልግም። በዛ ምክንያት ደግሞ ሌላም ሰው ወይንም ተጨማሪ ቤቶች ተከፍተው ያልሆነ ነገር እንዳይሆን ማህበረሰብ ጋር ችግር ካለ ይቅርታ ትያለሽ፣ ግለሰብም ጋር ካለ ይቅርታ ብለሽ ጀስት ኮንቲኒዩ ዋት ዩ ዱ ነው ብለሽ በእውነት እኔ የምታወራው ነገር እየገባኝ አይደለም። አሁንም በጣም ይቅርታ አድርግልኝ። አንተም የገባ አይመስለኝም። እኛ እንደ ጨዋታ ጀመርን። ጨዋታ በደንብ አዳምጠኝ። ጨዋታ ጀመርን፣ አወራን። ከዛ ስናወራ ምን እንደሆነ ታውቃለህ? በቃ ጎጠኝነት አያስፈልግም፣ አንድ አማራ ነው፣ በቃ አማራ ነው ብለን ተናገርን። ከዛ ውጭ ደግሞ አንዳንድ ቅምጦች ምናምን የሚል ነገር እኔ ተናገርኩኝ። ያ አሁን እኮ መሰለሽ ፕሮቮክ ነው እያደረጉ ያሉት። ፕሮቮክ ማለት ይሄ ትንኮሳ ነው። ሰዎች ከሚናገሩት ነገር እየወሰዱ ያንን እየሰነጠቁ ሌላ ነገር ነው የሚሄዱት ማለት ነው። እኔ ጀስት ሁል ጊዜ ሳይሽ አንቺን ማለት ነው እነሱ ቁቀዋል፣ ግለዋል፣ ሲበርድላቸው ይብረድ። ችግሩ ለምን ለቤታም ተሰጠ ከሚል አንጻር ነው። ቤታ አማራ ላይ የአንቺ ፎቶ ብቻ ሳይሆን የወርቁን ፎቶ ተገልብጦ እየተሰደበ ነው። ያልተገለበጠ ያልተሰደበ ሰው የለም። አሁን ሰኞ ማክሰኞ ብቻ ናቸው የቀሩት መገልበጥ። ቀኖቹ እየተመረጡ መገልበጥ እንጂ የቀረው ያልተገለበጠ ሰው እንደሌለ ታውቂያለሽ አይደል? ስለዚህ እናንተ ስራችሁ ላይ አተኩሩ፣ ችግሮችን እለፏቸው። ዝም በማለት እለፏቸው። አይ ዶንት ቲንክ ሶ። አንቺ የስራ ሰው ስለሆንሽ ጊዜ ያለሽ አይመስለኝም ለእንደዚህ አይነት ነገር አይደል? አዎ። ስለዚህ እኛም የምንፈልገው እንደዚህ አይነት ነገሮች ሶሻል ሚዲያውን እንዲያጨናንቁ አንፈልግም። ሲደክማቸው ይተኛሉ። ኦራይት። ስለዚህ ብዙ ሰዎች ያውቁሻል፣ እናውቁሻለን። እኔ መምጣት አይጠበቅብኝም ነበር፣ ግን በአጋጣሚ መጥቻለሁ እና እነሱንም እዛ ሂደህ ንገራቸው። አንነግራቸውም። መንገር አይጠበቅብንም እኮ አልኩሽ እኮ። ይዶን ሀፍቱ አንቺ አሁን ይኸውልሽ እንደ ማህበረሰብ ህዝቡን አክብሪ። እንደ ማህበረሰብ ከአንቺ የሚጠበቀው መሰለሽ የተናገርሽው ሮንግ ነገር ካለ ያ ራስሽን ወቅሰሽ አይም ሶሪ ማለት ካለብሽ አይም ሶሪ ነው እና እዛ ጋር ሄዶ ተጨማሪ እንትን መሆን አስፈላጊ አይመስለኝም። ምንድነው ችግር መፍጠርም መነጋገር ሪዞልቭ የሚሆን ነገር የለም። የተናገርሽው ነገር በቃ መብትሽ እኮ ነው አይደል? ምንድነው ያልሽው ነገር አለ? አልገባኝም። አሁን እኔ ራሱ የምትለው ራሱ ያልገባ። ምክንያቱም ለምን እንደሆነ ታውቃለህ? እኛ ምንም ያወራነው ነገር የለም፣ ምንም የለም። ምን እንደሆነ ስለዚህ እኔም እንደዛው ነው። አሁን አንቺ ፎቶሽ ተገልብጦ የሆነ የማቀሳሰር ስራ ነው እየተሰራ ያለውና ከወንድሞች ከእህቶችሽ ጋር አብረሽ ከምትሰሪያቸው ሰዎች ጋር እንደዚሁም ጊፍት ከሰጠውም ከተቀበለውም ጋር ሰላም፣ ሌላውም ከማህበረሰብ ጋር ምንም ነገር ችግር እንዳይመጣ ሌላ ነገር እንዳትናገር፣ የሚገቡት ሰዎችም ያልሆነ ነገር እንዳይናገሩ። አንቺ ግን እንትንሽን ሳይትሽን ከጨረሽ ፕሮግራምሽን ከጨረሽ ዘግተሽ እለፊው ልልሽ ነው። ገብቶሻል? ሌላ ፕሮብሌሞች ክሬት እንዳያደርጉ ማለት ነው። ኦኬ። አዎ፣ ግን አይደለም እኔ የኔ ጥያቄ ሳሪ በቃ ባጭሩ ቅጩ ብሎሻል። ቅጩ በቃ
አስፈላጊ አይደለም። እሺ መልስም አትስጪ፣ ምንም አትበይ። በቃ ምንም ነገር አያስፈልግም አለሽ። እሺ ዴቭ ያለውን ነገር ልስማ። አሁን እሱ የሚለው ምንድን ነው መሰለሽ? ወደ እንትን ወስደውታል ወደ ምናምን ያለው ነገር ምኑ ነው የተወሰደው? ተሳድባለች። ኦኬ አልተሳደብሽም አይደል? የተሳደብሽው ነገር የለም። አዶ ነው ዴቭ ማንን? እኔ እንጃ። ግለሰብ ተሳድብሻል? ግለሰብ ማህበረሰብ አልተሳደብሽም። ኖ እኔ እኮ አሁን በእንትን እዚህ ጋር የገባሁት አንቺ ቤት ነው። አንቺን ስለማቀሽ ማለት ነው። የምትሰሪውን ስራ ስለማቅ የስራ ሰው ነሽ። እዚህ ጋር ስትሟገች ነው የምትይው። ብዙ ነገሮች ሊያልፉ ይችላሉ እና የፈለገ ነገር ቢመጣ ከምን ተነስተው አንቺን ስም ለማጥፋት እንደሄዱም ስለሚገባን እዚህ ጋር መግለጽ አይጠበቅብኝም። አንቺ ግን በቃ ይሄን ነገር የፈለገ ነገር ቢሉ አንቺን ፕሮሞት ነው የሚያደርጉት እንጂ አንቺን ዲስካሬጅ ማድረግ የሚችል ሰው የለም። አንቺ ሆት እንዳትሆኚ ነገሮችን አረጋጊው ነው ባጭሩ። ኦኬ ቢያዝ እንዳትሆኚ ምንም ችግር የሚመጣ ነገር የለም። ኦኬ እንደውም ፕሮግራም ካለሽ ስራ ካለሽ ስራሽን ቀጥይ ለማለት ፈልጌ ነው ባጭሩ። እሺ ዴቪድ አመሰግናለሁ። እሺ እና ይሄን ነው ለማለት ፈልገው። ምን አሁንም ሳይገባኝ ነው ጀስት በቃ አልገባኝም፣ ግን እሺ ልበለኝ ምክንያቱም አልገባኝም። አሁን ለምሳሌ በደቂቃዎች በሰከንዶች ውስጥ የሆኑ ነገሮች አይ ወደ ፖለቲካም ወደ ሌላም ነገር መመንዘር ስለማልፈልግ ነገሮችን ማለት ነው። እኛ አንድ ነገር ልንገር፣ ሰው የሚፈልገውን ሀሳብ የመናገር መብት አለው። ምክንያቱም ይሄ ሶሻል ሚዲያ ነው። ባይዘው አንድ ነገር ልንገር፣ ከዛ ውጪ ጎጠኝነትን አላበረታታም። ስለዚህ ጎጠኞች ባናታችሁ ተተከሉ ብያለሁኝ። ጎጠኛ ናቸው፣ ባናታቸው ይተከሉ። አንድ አማራ ነው፣ አንድ አማራ ነው። በቃ አለቀ። ከዛ ውጪ በሰፈር አላምንም፣ አምኜም አላውቅም። ይሄን ተናግሬያለሁ። ይሄ መናገር ወይም ደግሞ በፔጅ መብቴ ነው። መብት እኔ አሁን ከኤምባሲ አጀንዳ ተቀብላ አምጥታ ነው እያለች ስትናገር ነው የሰማሁት። ገባሽ? እኔ የተቀመጠውን የቆመውን አልሰማሁም። ኦኬ
አይ የቁምና የቅምጥ ምናምን ነገር ቅድም እኔ ተናግሬ ነበር። በቤቴ ቅድም ቅምጥ ቁማ ቀሮች ምናምን ትሶ አለ አይደለ? እንደዚህ የቅምጥ አምጥ ነገሮች ምናምን ተናግሬ ነበር ውዴ። እኔ ያኔ ተናግሬ ነበር እንደ ሀሳቡን አመጣሁኝና ጎጠኞች ናችሁ እኛ አማራዎች ነን ቅምጦች ምናምን ብዬ። ስለዚህ እዛ ሰፈር ቅምጥ አለ ማለት ነው። ኦኬ ጥሩ መነሻው ቅምጥ ነው። መዳረሻው ጎጥ ነው። መነሻው ቅምጥ ነው። እንግዲህ ሀሳቡ ላይ ወይ ኩይን ወጣ። ጥሩ እሺ፣ ተመችቶኛል። እንሂድበት። እሺ መነሻው ቅምጥ ነው። ኩይን ለምን ወጣሽ? መነሻው ቅምጥ ነው። መዳረሻው ደግሞ ምን መሰላችሁ ጋይስ? መዳረሻው እንግዲህ ጎጥ ላይ ነው እና እንደ ሀሳቡን ያነሳሁት መጀመሪያ ምን መሰላችሁ? አቶ ወርቁ አይተነህ እኮ ቅምጦች ወጡ ጋይስ እኮ። አሁን እንግዲህ ተመልከቱ፣ ጸብ ሊመጣ ነው። ምክንያቱም እኔ አልደረስኩም። እኔ መቻልኩኝ። ቀስ ብዬ ማብራሪያ ልስጥ። እንግዲህ እንደዛ ከሆነ አቶ ወርቁ አይተነህ እንግዲህ ፈጣሪ በፈቀደው ለወይዘሮ ቢታየው ለዛሽ ምታሽ ለሆነ ሰው 40 ግራም ወርቅ ሰጡ። ከዛ እኛም ሄድን፣ ሰለብሬት ተደረግን፣ በላን፣ ጠጣን፣ በቃ እንደፈለግን ሆነ። ጠዋት ከእንቅልፌ ስነሳ በጣም ብዙ ሰዎች ሲያለቅሱ አየሁን። በጣም አለቀሱ። ከዛ ግማሹ በጎጥ ይዞታል፣ ግማሹ ከዛ ተረጋጉ። አቶ ወርቁ አይተነህ የሰጠው ለአማራ ነው። የምታዩም አማራ ናት እና ባካችሁ አንዳንድ ቅምጦች እሺ፣ ድምፄን ልቀይር ውዴ? እሺ ብያለሁ ነው። ተነሳ ሁሉንም የረዳ ነው። ተነሳ በጣም ነው እንዴት ተቀመጣችሁት? ችግር የለም ግን ከተቀመጣችሁበት ተነሱ፣ ተነቃነቁ፣ ታረቁ፣ ተነቃነቁ። ወይዘሮ ቤተልሔም ዳኛቸው ቅዳሜ ገበያ መተሽ የምትፈልጊውን ጥያቄ ጠይቂ፣ መብትሽ ነው። ነይ ጥያቄሽን እንቀበላለን። ከዛ ውጪ ሌላ ነገር ማራመድ አንችልም። ኤክስኪውዝ ሚ። በጣም ጥሩ። ሶሪ። በጣም ነው እንዴት ተቀመጣችሁት? ከተቀመጣችሁበት ተነሱ። ከተቀመጣችሁበት ተነሱ። በጣም ነው እንዴት ተቀመጣችሁት? ሽሮና በርበሬ ፈልጌ ነው። እሺ ቆንጆ። አዎ ተነሱ። እኔ ስም አልጠቀስኩ፣ ስም አልጠራው ጋይስ፣ ስም አልጠቀስኩ። ኧረ እዚህ ቲክቶክ ላይ ግን አሽሙርም አይቻልም። እውነት ይደብራል እኮ እንዴ! እኔ ስም አልጠቀስኩ፣ ስም አልጠራው። እንደ ሀሳብ ጋሽ ወርቁ እሺ፣ እንደ ሀሳብ ጋሽ ወርቁ መኪና ቢደግሙ እንደ ሀሳብ ጋሽ ወርቁ መኪና ቢደግሙልን እንደ ሀሳብ ለቤታየው መኪና ቢደግሙልን ካለቀስን አይቀር ጭራሽ እንደ ሀሳብ መኪና ቢደግሙልን። ወይኔ በጣም እነዛ ለቤታየው የቀበሌ ሰፈር ልጆች ምንድን ነው ጁ ቅድም እኔ የሆነ ወሬ አውርቼ ነበረ
ከዛ እሱ ነገር የሆነ ሰውን ሞራል ሳይነካ አይቀርም። እኔ እንደ ኮመንታተሮች አላስቀምጥ ብሎኝ እኮ ነው ሳሪ እየተጣላች ነው ብለው ከማን ጋር ተናገርኩ መሰለኝ። አይ ተናግሬያለሁ ሳስበው። እሺ ከዛ አሁን የሆነ ቦታ ላይ ቅምጦች አሉ መሰለኝ እና ምን አለሽ አንቺ ታዲያ ከነሱ ጋር እንትን አሉ ተናደዱ እና አንቺ ምን ቤት ነሽ ታዲያ? ምን አውቃለሁ ውዴ ፎቶዬን ዘግዝቀው እየተሳደቡ ነው አሉ። አሁን እነሱን ታያቸውና ወደ ስራሽ አትገቢ? እሺ ግን ጁ ስሚ እኔ እኮ ቅምጥ ብዬ የተናገርኩት ስም አልጠራውም ውዴ። እኔም እኮ ቅምጥ ነኝ ግን አማራ ነኝ። በደንብ አዳምጠኝ። አሁን እድሉን ስጠኝ ለኔ። እኔ አማራ ነኝ ልንገርህ። እኔ ጀግና ነኝ። ሰርቼ ነው የማድረው። አንድም ሰው ምንም ለኔ ምንም ሊያመጣ አያውቅም። ደግሞ አሁንም ልንገርህ ምድረ ጎጠኛ ለጎጠኛ ቦታም የለኝም፣ ለማንም ቦታ የለኝም። ግን ሰው ለሆነ ሰው አማራ ለሆነ ሰው አንድ አማራ ብሎ ለመጣ ሰው ቦታ አለኝ። ማህበረሰቤን እረዳለሁ፣ አግዛለሁ። በአንድም በሌላም ሰበብ ሰው በፈለገው መንገድ ቀይሮ የፈለገውን ነገር ቢያመጣ ምንም ሊያመጣ አይችልም። አበቃ። ይሄን ብቻ ነው የምለው። እሺ ዲብ አመሰግናለሁ። በዛ ልክ ነው። እኔም በዛ ልክ ነው። ቤተሰብ እንዴት ናችሁ? ሳሪ እና ደብ ምን ተፈጥሮ ነው? እኔ ገና እየገባሁ ነው። ሰላም ናችሁ? አይ ሚኪ የተፈጠረውን አልገባኝም እኮ ቤተሰብ። ሚኪ እኔ ራሱ አልገባኝም። ማን ጋር ተጋጭተሽ ነው አንቺ? ቆይ እንዴ እንደዚህ ሳትጣሉማ እንደዚህ አይልም። ደብ እኮ እንዳትጋጭ እኮ ነው የሚላት። እንዳትጋጭ እኮ ነው እሱ ያለው። በቃ ምንም ነገር እንዳታወሪ። ኦኬ አይ እንግዲህ እናንተ እያላችሁ ማታስረዝመው ሙኒት በቃ ደህና ነኝ። ደህና ናችሁ ወይ?